ሰላም እንደምን ቆያችሁ ውድ የቻናሌ ቤተሰቦች። ዛሬ በዜሮ ብር ወጪ ጣት ለስላሳና ጥርት ያለ የፊት ቆዳ ለማግኘት ማታ ማድረግ ያለብሽን 8 ተፈጥሯዊ ነገሮች እነግርሻለሁ። እስከ ቪዲዮ መጨረሻ ድረስ አብረሽኝ ቆይ። አንደኛ፣ ፊትን በሩዝ ውሃ መታጠብ። ሩዝ ስትቀቂ የተረፈውን ውሃ ሳታፈሺው አቀዝቅዘሽ እቃ ውስጥ ማስቀመጥ። ማታ ከመተኛትሽ በፊት ፊትሽን በዚህ ውሃ መታጠብ። ሩዝ በውስጡ ባለው ቫይታሚን ፊት ላይ ያሉ ጥቁር ነጠብጣቦችን ያጠፋል፣ ፊትንም ያጠራል። ሁለተኛው፣ የተልባ ጄል። ይህም ማለት የተልባን ጄል እንደ ማታ ክሬም መጠቀም። ማታ ከመተኛትሽ በፊት የተቀቀለ የተልባ ውሃ በስሱ ፊትሽ ላይ ተቀብተሽ እደሪ። ጠዋት ስትታጠቢ የሚገርም የቆዳ ለስላሴና የቆዳ አንጸባራቂነትን ታገኛለሽ። ሶስተኛው፣ ማር ነው። ማታ ከመተኛትሽ ከ20 ደቂቃ በፊት ንጹህ ማር ፊትሽ ላይ ተቀብተሽ ቆይና ለብ ባለ ውሃ ታጠቢ። ማር ተፈጥሯዊ እርጥበት ስለሚሰጥ ጠዋት ስትነሺ ፊትሽ እጅግ በጣም ለስላሳና የሚያበራ እንዲሁም ማራኪ ይሆናል። አራተኛው፣ አረንጓዴ ሻይ። የተፈላ አረንጓዴ ሻይ ካቀዘቀሽ በኋላ በጥጥ ፊትሽ ላይ መቀባት። አረንጓዴ ሻይ ፊት ላይ የሚወጣውን ቅባት ይቆጣጠራል። ማታ ቆዳሽ ራሱን እንዲያድስም ይረዳዋል። አምስተኛ፣ ቫዝሊን ለከንፈርና ለአይን ስር ጥቁረት። ውድ የሆኑ ክሬሞችን ከመግዛት ቫዝሊንን ማታ ከመተኛትሽ በፊት ከንፈርሽ ላይና ከአይንሽ ስር በስሱ ተቀቢ። ይህም የአይንሽ ስር እንዳይጠቁርና እንዳይሸበሸብ እንዲሁም ከንፈርሽ እንዳይሰነጣጠቅና እርጥበቱን ጠብቆ ያማረና ማራኪ እንዲሆን ያደርጋል። ስድስተኛ፣ በተፈጥሮ ዘይት የቆዳን ቆሻሻ ማጽዳት። ውድ ሜካፕ ማጥፊያዎችን ከመግዛት ጥቂት ጠብታ የኮኮናት ዘይት ወይም የወይራ ዘይት በመጠቀም በእጅሽ በቀስታ እሽት አርገሽ ከዛም በኋላ በሞቋ መታጠብ። ይህ ቆዳን ሳያደርቅ ቆሻሻን ሙሉ በሙሉ ያጸዳል። ሰባተኛ፣ የፊት ማሳጅ። ማታ ከመተኛትሽ በፊት ፊትሽን በንጹህ እጅ ወደ ላይ ማሸት። ይህ ምንም ሳንቲም አይጠይቅም፣ ነገር ግን በፊትሽ ላይ የደም ዝውውር እንዲጨምር ስለሚያደርግ ጠዋት ስትነሺ ፊትሽ የተወጠረ ውብ ሆኖ እንዲያድር ያደርጋል። ስምንተኛ፣ ፀጉርን አስሮ መተኛት። ይህ በጣም ቀላል ግን ብዙ የሚረሳ ነው። በፀጉራችን ላይ ያለው ቅባት ማታ ስንተኛ ፊታችን ላይ እየተቀባ ብጉር ያወጣል። ስለዚህ ማታ ሁል ጊዜ ፀጉርን ወደ ኋላ አስሮ መተኛት ፊትሽ ንጹህ ሆኖ እንዲያድር ያደርጋል። ስለ ማታ የፊት እንክብካቤ የሰራሁት ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ አድርጉ። ለቤቴ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይጠቅማችኋል ብላችሁ ላሰባችሁ ጓደኞቻችሁ ሼር በማድረግ ቪዲዮን አድርሱላቸው። ቀጣይ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።